ሰላም እንድታገኝ አደርጋታለች። ሳሚ ሊዲያ እንድትረጋጋ ብዙ ነገር ማድረግ እንዳለባቸው ገለጻ ያደረገ ይገኛል። ሂሩት አልዳነችም፣ ህመም ላይ እያለች ነው። ሊዲያ አሁንም በተንኮል የተከበበች ናት። ሊዲያ የዋዳንና ሳሚን ለመበቀል እንዲሁም ቤቱን ሰላም ለመንሳት የእናቷን ተግባር ለመተግበር 1 2 እያለች እየተራመደች ነው። ሊዲያ አሁንም የተንኮል ሴራዋን ጀምራለች። ሊዲያ በየዋዳንና በሳሚ መካከል ያለው ግብቡነት ስለ አናደዳት እነሱን የሚለያይ ነገር አድርጋለች። ባለፈው ክፍል ላይ ማሂ ወደ እስር ቤት እንድገባ ያደረገችው ሊዲያ ናት፣ እጽ በማስገባት ቦርሳዋ። አሁን ላይ ደግሞ ማሂ ክትትል አድርጌ በቤት ውስጥ ተብላ ነበረ። ማሂ ግን ትኩረት አላደረገችበትም፣ አልነቃችም ገና። ሊዲያም ነይ ምግብ እንብላ ብላ በተባለችበት ቅጽበት ሄዳ ሻይ ላምጣ በማለት በፈገግታ ይዛላቸው ትመጣለች። ይዛላቸው የመጣችው ሻይ ግን የሳሚ ሻይ ላይ አደንዛዥ እጽ በማስገባት እንዲጠጣ አድርገዋለች። ሳሚም ራሱን ስለማያውቅ በዛ ቅጽበት ውስጥ የዋዳንን ለመድፈር ይታገላል ማለት ነው። የዋዳን በድንጋጤ ራሷን ለማዳን እየተፍጨረጨረች ሳለች ዳግም በድንገት ይመጣ ማለት ነው። ዳግም አስጣላት። ሳሚ ግን ራሱን አያውቅም ነበረ። የሳሚ ይህን ማድረግ ለዋዳን ምን ይመስላል? የዋዳንስ ምን እይታ አላት? የዋዳን እንዴት በማቀው ሰው ልደፈር የማቀው ሰው ሊያጠቃኝ ነበረ በማለት ራሷን ጥያቄ ውስጥ አስገብታለች ማለት ነው። ሳሚም ደግሞ ሆን ብሎ እንዳላደረገው የሚረዳው ሰው ላይኖር ይችላል። ዳጊ ባስጣላት ሰዓት የዋዳን ድንጋጤዋን መረጋጋት አልቻለችም። ማሂ በድንገት ትመጣለች። ምንድን ነው ስትል ማሂ ሊደፍረኝ ነበረ በማቀው ሰው ልደፈር ነበር ብላ በተመሸማቀቀ ቃል ትናገራለች። የዋዳን ሰላም ውድና የተከበራችሁ ውድ የሀገሬ ልጆች ሰላማችሁ በያለበት ብዝት ይበል። ሰላም ፍቅርን፣ አንድነትን ለሀገራችን ይስጥልን። በስደትም በሀገርም ያለን ህዝቦች ሰላማችን በያለበት ብዝት ይበል። ለቤታችን አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቤተሰቡ ነው ማለት ነው እና ሀሳብ አስተያየታችሁን አብረን እንቀጥላለን ማለት ነው። ሊዲያ ለሳሚና ለየዋዳን መጥፎ ነገሮችን ካረገች በኋላ በር ቆልፋ በመሄድ ላይ ትገኛለች። ይህም ምንድን ነው? መጥፎ ድርጊቶች እንዲደረጉ ስለምትፈልግ በሩን ቆልፋ እናቴን ላናፍስ ብላ በድንገት ወጥታለች። ማሂም በአጋጣሚ ታገኛትና አንዳንድ ገጠመኞችን ትነግራታለች ማለት ነው። የሂሩት እንደዚህ መሆን እስከ መቼ ነው? በአንዳንዴ የምንሰራቸው ስራዎች በእኛ ላይ እንደሚመጡ የሚያስረዳ ነው ማለት ነው። ስለዚህ እንዳጠቃላይ ማሂ በጥያቄ ውስጥ ናት። ስላለፉ ነገሮች እያስታወሰች ነው። ምክንያቱም ዝቅ አድርገው የሚያዩ ሰዎች ቀናቶችን ጠብቀው እነሱም ዝቅ እንደሚሉ የሚያሳየን ያለፈ ታሪክ እያስታወሰች ያለችበት ታይም ነው ማለት ነው። እና ዳግም የሳሚን ሁኔታ ስለተረዳ ሳሚ ጥሩ ሁኔታ ላይ እንዳልሆነ ለማስረዳት ይሞክራል። በዛን ሰዓት ማሂ መንቃት ላይ ትገኛለች ማለት ነው። ሊዲያ ወደ ሱቅ ልመለስ ባለችበት ቅጽበት በዛን ቅጽበት የሳሚን እናት ትመጣለች። የሳሚ እናትም ሀያት ሂሩትን ለማዳን የሊዱ እርዳታ እንደሚያስፈልጋት ጠይቃታለች። ሊዱም ደግሞ አንቺ እንዴት ልትረጅኝ ቻለሽ? አንቺ ማነሽ? በማለት በምትጠይቃት ሰዓት ከእናቷ ጋር የጎንዮሽ ስራ እንደምትሰራ እንዲሁም ደግሞ ብዙ ወንጀሎችን እንደሰራች ታስረዳታለች ማለት ነው። የሊዲያ የምትጋለጥበት ቀን በጣም ብዙ ሰዎች ጉጉት ላይ ናቸው። መጥፎ ሰዎች ሂደታቸው የተለየ ነው። ምንም የሚሆኑት ነገር የለም። ነገር ግን ጊዜውን ጠብቆ ዋጋቸውን የሚያገኙበት ይሆናል። የዋዳን ስቃይ በዝቶባታል። የዋዳን በአሁኑ ሰዓት ላይ ከሳሚ ጋር ያላት ሪሌሽን በፊት ጥጠላው ነበር። አሁንም እንደ በፊቱ ልትጠላው ትችላለች የሚገምታለን።
ሀያት ሂሩትን ለማዳን የጣረችበት ምክንያት አንድ ወንጀሎቹን ደባብቀው ነፃ ለመውጣት እና ራሳቸውን ነፃ ወጥተው ራሳቸው ተጠቃሚ ለመሆን ነው። ሊዲያ ምንም አልደነገጠችም። የዋዳን ያሳበደቻት ሂሩት እንደሆነች ስትነገር ምንም የሰጠችው አስተያየት የለም። የኔ እናት እንዲያታረግም በማለት ራሷን የእናቷን ገበና ለመሸፈን ትጥራለች። እንዲሁም ደግሞ አንዳንድ የእናቷን ታሪኮች ለማንበብ እና ወደኋላ መለስ ብላ ለማስታወስ ትፈልጋለች። ልጅ አሳዳጊውን ነው የሚከተለው ይባላል። ልጆች ያሳዳጊያቸውን ወይም የቤተሰባቸውን ባህሪ ገጸ ባህሪ ይዘው ነው የሚያድጉት። ላይክ ሊዲያም ልክ የእናቷን ባህሪ ወርሳለች ማለት ነው። ስለዚህ በአሁን ሰዓት ላይ የዋዳን ሀሳብና ጭንቀት ላይ ናት። ሂሩት በአሁን ሰዓት ላይ ዝምታዋ የተመቻት ይመስላል። በህግ የመፈለጋቸውን ስራ ለማለስለስ የሀያት ሩጫ አለበት። ሳሚ እናቱ እዚህ እንደሆነች ቢያቅም ምን ሊል ይችላል? ሊዲያ ሳሚን እየጎዳችው እንደሆነ ብታቅ ሀያት ምን ትላለች? ሀያት ልጇን በእንክብካቤ እየያዘችው አይደለም። ሳሚ ግን ራሱን እየተፍጨረጨረ ሰዎችን ለመርዳት የሚጥር ልጅ ነው። ግን በሚረዳቸው ሰዎች እየተከዳ ይገኛል ማለት ነው። አሁን ላይ ማሂ ሳሚን አሳልፋ ትሰጠዋለች ወይስ አትሰጠውም? በቤትሽ መርምሪ ስለተባለች ማሂ ራሷን አሁን ትመረምራለች። በምትመረምርበት ሰዓት አሁን ላይ ትዝ ያላት ነገር ምንድን ነው? ፖሊሱ ያላት በቤትሽ ውስጥ መርምሪ ብሏት ነበረ። ነገር ግን በቤት ውስጥ ምርመራውን እያካሄደች አይደለም። አልነቃችም ገና ማሂ ማለት ነው። ሳሚን ትጠረጥረዋለች ወይስ ማን ትጠረጥራለች የሚለውን አብረን ቀጣይ እናያለን ማለት ነው። ሊዲያ በነገሮች ተወጥራለች። ሊዲያ አሁንም ነገሮችን እያብሰለሰለች እንዴት አድርጋ ወጥመዶችን ማጥመድ እንደምችል እያሰላሰለች ትገኛለች። ማሂ ወዋ ማሂ አይዞሽ፣ ለምንድን ነው የማተኝው? እረፍት አድርጊ፣ በዚህ እድሜሽ ልትጨነቂ አይገባም በማለት አስተያየት ትሰጣታለች። ሊዲያ ግን ምንም አይነት አስተያየት የምትቀበል ልጅ አይደለችም። ግትርና ጭምት ልጅ ናት። ማሂ ነገሮችን ለማስረዳት ብትሞክርም ሊዲያ ግን መስሚያዋ ጥጥ ነው። ማሂ ሊዲያን ለመምከር የአለፈ ህይወት ታሪኳን እየነገረቻት ትገኛለች። ማሂ በልጅነቷ አባቷ እንዳጣችና አባቷ ምንም እንዳላደረግላት ትገልጻለች። ማሂ ለአባቷ ምንም ነገር እንዳላደረገችለትና እሱም ምንም አይነት የአባትነት ፍቅር እንዳልሰጣት ትናገራለች። ነገር ግን በሞት ስላጣሁት አዝኛለሁ፣ ኖሮ የምፈልገውን የምችለውን ያህል ነገር ባደርገው ከጎን ሆኜ ባግዘው ብላ እያለች ትገኛለች። እንዲሁም ደግሞ እናቷን ችግሯን ለመካፈል በልጅነቴ ጥረት ሳደርግ የነበርኩ ልጅ ነኝ፣ የእናቴን ችግር ለመቅረፍ ጎንበስ ቀና የምል ልጅ ነበርኩኝ በማለት ገለጻ ታደርጋለች። እና ውድ ተመልካቾቻችን የሊዲያ ሂደት ሀሳብ አስተያየትን ቢሰጣትም ታሪክ ቢነገራትም ግን የአይኗ እይታ ተንኮል ውስጥ ነው። አይኗ ውስጥ ያለው ተንኮል እና ተንኮል ብቻ ነው። ስለዚህ ውድ ተመልካቾቻችን ሁላችንም ከተንኮል የጸዳን መልካም ስራን የምንሰራ መልካም አርአያ የሆኑ ልጆች እንሆን ማለት ነው። ማንኛችንም መልካም ስራችን ነው መልካም ነገር ሊያሰጠን የሚችለው። ስለዚህ መጥፎ ነገሮችን ከራሳችን አርቀን እንዴት አድርገን ወደ ጥሩ ነገሮች መንጣት እንደምንችል የምናስብ የምናስተውል ሰዎች መሆን አለብን ማለት ነው። በአሁን ሰዓት ላይ ያለማስተዋል ችግር በጣም ብዙ ነገሮችን እየተካሄዱ ይገኛሉ። እኔ በልጥ ወይንም አንቺ በልጥ በማለት የአንዱን መብለጥ ለማሳነስ መሮጥ፣ የበለጠውን ወደ ታች ለማውረድ መሮጥ፣ እንዲሁም ደግሞ አንዱ ላንዱ ያለ መተሳሰብ እንትኖች፣ እነዚህ ሂደቶች አሁን ላይ በጣም ጎልተው ይታያሉ ማለት ነው። ስለዚህ የአንድነት ስራና የአንድነት እይታ ሊኖርን ይገባል ማለት ነው። ውድ ተመልካቾቻችን ስለነበረን ቆይታ ከልብ እያመሰገንን ለቤታችን አዲስ የሆናችሁ ቤተሰብ እየሆናችሁ ማለት ነው ሰላምን፣ ፍቅርን፣ አንድነትን፣ ሀብትን፣ ሰላምን፣ ጤንነትን ሁሉን ነገር ያብዛልን ማለት ነው። እናት ሀገራችን ኢትዮጵያን ከሁሉ ነገር ይጠብቅልን። እስካሁን ካለችበትም ስቃይ ፈጣሪ ነጻ ያውጣልን ማለት ነው። ስለነበረን ቆይታ ከልብ እናመሰግናለን። አንዳንድ ያው